የሉቃስ ወንጌል ምዕራፍ 1 ቁጥር 24 እና 25 አነባለሁ። ከዚህም ወራት በኋላ ሚስቱ ኤልሳቤጥ ጸነሰችና ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ ጌታ በተመለከተበት ወራት እንዲህ አድርጎልኛል ስትል ራሷን 5 ወር ሰወረች ይላል። ኤልሳቤጥ እንግዲህ ለዘካርያስ መልአኩ መጥቶ ከተናገረው በኋላ ነው እዚህ ጋር ያለው 24 እና 25 ላይ። ከዚያም ወራት በኋላ ሚስቱ ኤልሳቤጥ ጸነሰች፣ ነቀፌታዬን ከሰው መካከል ያስወግድልኝ ዘንድ። በሰዎች መካከል ምን ያስወግድ ዘንድ? ነቀፌታዬን ያስወግድ ዘንድ ጌታ በተመለከተበት ወራት፣ ጌታ እኔን በተመለከተበት ወራት እንዲህ አድርጎልኛል፣ እንዲህ ያደረገልኝ ስትል ራሷን 5 ወር ምን አለች ይላል? ሰወረች ይላል። ወደ ታች ሄዳችሁ ከዛ መልአኩ ያው ለማርያም ሄዶ ያላትን ታነባላችሁ። ከዛ በኋላ ቁጥር 36 ላይ እነሆም ዘመድሽ ኤልሳቤጥ ይላታል መልአኩ ለማርያም። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና ይላል። እና ኤልሳቤጥ እንግዲህ ምን ትባል ነበር ይላል? መካን ነበረች፣ አርጅታ ነበር፣ ነቀፌታ ነበረባት በሰዎች መካከል። እና ጌታ እንግዲህ ነቀፌታችንን ሊያስወግድ ሲመጣ እኛ ምንድን ነው የምናደርገው? ሲጀምር ስራውን ወጥተን ለሰው ሁሉ ዝም ብለን ነው አውርተን ያ ነገር ስጋ እንዳይለብስ ያ ነገር እንዳይፈጸም የምናደርገው? ወይስ እንደ ኤልሳቤጥ ራሳችንን እንሸሽጋለን? ለእግዚአብሔር ምስጋና እናቀርባለን ወይ? ወደ ጓዳችን እንገባለን ወይ? ኤልሳቤጥ ያደረገችው ምንድነው? ነቀፌታዬን አስወግዶልኛል ስትል ራሷን 5 ወር ሰወረች ይላል። በ6ኛው ወር እኮ ወጥታለች። 5 ወር ግን ራሷን ምን አደረገች? ሰወረች። ራሷን ሰውራ ጌታዋን ታመሰግናለች። በቤቷ ሆና ጌታዋን ምን ትላለች? ታመሰግናለች። ጌታ የተናገረው ነገር እስኪጸና፣ ጌታ የተናገረው ነገር ስጋ እስኪለብስ፣ ጌታ የተናገራት ነገር ወደ ውጪ እስኪወጣ ድረስ ራሷን ሰውራ ይሄን አድርጎልኛል፣ መልካም ነገር አድርገህልኛልና አመሰግናለሁ እያለች ከእግዚአብሔር ጋር ጊዜን እንዳሳለፈች ያሳየናልና እንግዲህ ነቀፌታችንን እግዚአብሔር ባስወገደ ጊዜ፣ እግዚአብሔር በተናገረን ጊዜ እግዚአብሔር እንዲህ አንዳንድ ሰዎች እግዚአብሔር ተናግሯል ብለው ያ ነገር ገና ከመጀመሩ እግዚአብሔር እንደዚህ ብሏል እያለን ራሳችንን ወደ ሌላ እንትን ውስጥ እንከታለንና ከዛ ያ ነገር በተለያዩ በሰዎች በወሬ በምን የተለያየ ነገር ይደርስበታል። የተነገረን ነገር ይዘገይብናልና አንዳንድ ጊዜ ልክ እንደ ኤልሳቤጥ እግዚአብሔር ሲናገረን እግዚአብሔር በእኛ ነቀፌታችንን ሊያስወግድ ሲመጣ የተነቀፍንበትን በእኛ ነገር ላይ የዘገየበትን ነገር እግዚአብሔር ሊያደርግ ሲመጣ እንሸሸግ፣ ወደ ጓዳ ገብተን እግዚአብሔር እናመስግን። ያ ነገር ስጋ ይልበስ። ቀድመን ከወሬ ቀድመን እግዚአብሔርን እናመስግነው። እግዚአብሔር ይህን አደረገልኝ፣ እግዚአብሔር ይህን አደረገልኝ እያለን እግዚአብሔርን በማመስገን እንጀምር። ወደ ጓዳችን ገብተን ጸሎታችንን ለእግዚአብሔር፣ ምስጋናችንን ለእግዚአብሔር በማድረግ እግዚአብሔር የተናገረውን ነገር ጽኑ እናደርገው፣ የሚገለጥ እናደርገው። ከዛ በኋላ እኮ ሁሉም ያያል አይደል? ሁሉም በመውለዷ ሰው ሁሉ ደስ ይለዋል የተባለለት እኮ ነው ዮሐንስ። ስለዚህ ያ እንዲሆን ግን እግዚአብሔርን ማመስገን፣ መደበቅ፣ መሸሸግ ያስፈልገናል። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። በማናችንም ህይወት ውስጥ እግዚአብሔር የማይችለው፣ እግዚአብሔር ያቃተው ነገር የለም። እግዚአብሔር ነቀፌታችን ሊያስወግድ ይመጣል። እግዚአብሔር በተጠራንበት መጠሪያ መካን ናት ተብላ እኮ ተጠርታለች አይደለ? ያንን ሊቀይር የተጠራንበትን ክፉ ነገር የተጠራንበትን እኛ ያዘንበትን ነገር ሊቀይር እግዚአብሔር ይመጣል። ለእግዚአብሔር የሚሳነው ነገር የለም። ለእግዚአብሔር የሚሳነው ነገር የለም። ስለዚህ እግዚአብሔርን በሁሉ ነገር ቀድመን ምን እንበለው? እናመስግነው።
አምነን እናመስግነው። እግዚአብሔር ያንን ነገር እንደሚያደርግልን አውቀን አምነን እናመስግነው እላችኋለሁ።